በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የጉባኤ ኒቂያ የዩቲዩብ ቻናል ተከታታዮቻችን በባለፈው ሳምንት የአለቃ ቡሩኬ ወልደ ቡሩክን አገባብ እንደጀመርን ያው ሁላችሁም ታውቃላችሁ። ክፍል አንድን ልከንላችሁ በብዛት አይታችሁታል። በዛሬው ዕለት ደግሞ ክፍል ሁለትን የምንመለከት ይሆናል። እንግዲህ በባለፈው ሰዋስው በሁለት እንደሚከፈል ያም ዘርና ነባር እንደሚባል በሌሎቹ ቤቶች ደግሞ በአምስት ይከፈላሉ የሚሉ እንዳሉ እና የሰምና ወርቅ አመሳሰል ለነባቢያና ለየነባቢያን ምን እንደሚመስል በሰፊው አይተን ነበር። በዛሬው ዕለት የምናየው ሳቢ ከተሳቢ በስንት ነገር ይያዛል የሚለውን ነው። እንግዲህ ሳቢ ከተሳቢ በስንት ነገር ይያዛል ለሚለው ዋና መልሳችን ሊሆን የሚችል ሳቢ ከተሳቢ በሁለት ነገር ይያዛል፣ በሁለት ነገር ይያዛል ማለት ነው። ሳቢ ከተሳቢ በሁለት ነገር ከተያያዘ እነዚህ ሁለት ነገሮች ምንና ምን ናቸው ወደሚለው ስንመጣ በለ በዘ እና በመናበብ ይህን ስንል በአገባብና በመናበብ ማለት ነው። በአገባብና በመናበብ ማለት ነው። አገባብ ስንል እንግዲህ ለናዘን በዚህ ቦታ ላይ ይጥቀስ እንጂ ዘርፍ አያያዥ ዘርፍ ደፊ ሊሆኑ የሚችሉ ሊያያይዙ የሚችሉ አገባባት በሙሉ እንዳንድ ተቆጥረውና በመናበብ ማለት ነው። በመናበብ ማለት ነው። እንግዲህ እነዚህን ደግሞ የሚያያይዙት ደግሞ ስንት ነገሮች ናቸው? አራት ናቸው። እነዚህ የሚያያይዙት ማን ማለት አገባባት እንዳንድ ተቆጥረውና በመናበብ የሚያያይዙት ምንማ ስንት ናቸው? አራት ናቸው። አራት ናቸው። እነዚሁም ሳቢ ዘር፣ ንዑስ አንቀጽ፣ ሳልስ ቅጽል እና ሳድስ ቅጽል ናቸው ማለት ነው። ልብ በሉ። ሳቢ ዘር፣ ንዑስ አንቀጽ፣ ሳልስ ቅጽል እና ሳድስ ቅጽል ናቸው። አራት ያልናቸው። ከነዚህ ከአራቱ መካከል ከዚህ ቦታ የምንመለከተው ንዑስ አንቀጽን ነው። ሶስቱን ወደፊት ነው የምናይ። ስለዚህ ንዑስ አንቀጽ ሲነገር ለምሳሌ በሊኦቱ ለህብስት እንጀራን መብላቱ ወይም የእንጀራ መብላቱ ሊል ይችላል። በሊዘ ህብስት እንጀራን የእንጀራ መብላት ማለት የማለት በሊአ ህብስት ማለት ስለሆነ እንጀራ መብላቱ በሊአ ህብስት የሁላ ሲገለጥ በሊኦቱ ለህብስት፣ በሊዘ ህብስት፣ በሊእንተ ህብስት የሚለው ሲገለጥ በሊአ ህብስት ማለት ነው። ስለዚህ በሁለት ነገር ይያዛል ብለን በማን በለና በዘ ብለናል። ለና ዘ ላይ ማንኛውንም ልክ እንደዚህ በዘ ቦታ ላይ ሊለያይ የሚችለው እንተን ስንወስድ ለነጠላ ብቻ እንደሚያያይዝ፣ እለን ስንወስድ ከነጠላ ወደ ብዙና ከብዙ ወደ ብዙ እንደሚያያይዝ፣ እንተን አሁንም ከብዙ ወደ ነጠላ እንደሚያያይዝ፣ ዘግን ከነጠላ ወደ ነጠላ ከብዙ ወደ ብዙ እንደሚያያይዝ፣ ለሁሉም ከነጠላ ወደ ነጠላ ከብዙ ወደ ብዙ ማያያዝ እንደሚችል መረዳት ብቻ የሚጠበቅብን እንጂ ይሄንን እንዳንድ መውሰድ ነው። ሌላ ደግሞ ተናባቢውን በሊአ ህብስት የሚለውን እንዳንድ መውሰድ ነው ማለት ነው። እና ሌላ ሰው ልብ ሊለው የሚገባ የመጀመሪያው ንዑስ አንቀጽና የሁለተኛው ንዑስ አንቀጽ ጉዳይ ነው። ይህን ስንል ማንኛውም ግስ ሁለት ንዑስ አንቀጾች አሉት። ቀዳማይ ንዑስ አንቀጽና ካልአይ ንዑስ አንቀጽ። ቀዳማይ ንዑስ አንቀጽ የምንለው ከራሱ ግሱ ላይ ያሉትን ቃላት ብቻ የሚጠቀም ሲሆን ካልአይ ንዑስ አንቀጽ የምንለው ግን በመጨረሻ ፊደሉ ትን የሚጨምር ማለት ነው። ለምሳሌ አገባባችን የብሂልን ንዑስ አንቀጽ ነው የሚጠቀም። ለብሂል ለብሂልወት ዘ የለውም ይለናል። ይህ ማለት ምን ማለት ነው? ለብሂል ለ የለውም ስንል ለ የሚገባ ሲዘረዝር ብቻ ስለሆነ ለብሂል ለ የለውም ማለት ብሂልን የመጀመሪያው ንዑስ አንቀጽ ለሁሉም ከሌሎች አናቅጽ የሚወጡ የመጀመሪያ ንዑስ አንቀጽ ወሰዱትና ወክሎ የመጣ ስለሆነ የመጀመሪያው ንዑስ አንቀጽ አይዘረዝርም ማለት ነው። ምክንያቱም ምን ተብለናል? ለብሂል ለ የለውም ተብለናል። ለብሂል ለ የለውም ማለት ለቀቲል ለ የለውም፣ ለሐዊር ለ የለውም፣ ለበሊ ለ የለውም ማለት ነው። ለብሂልወት ዘ የለውም ማለት ደግሞ የሁለተኛውን ከየትኛውም አንቀጽ የሚወጣ የሁለተኛውን ወይም ካልአይ ንዑስ አንቀጹን ሳናዘረዝር መጠቀም አንችልም ማለት ነው። ያ ማለት ዘ ሲዘረዝር ስለማትገባ ሳይዘረዝር ስለምትገባ ለብሂልወት ዘ የለውም ማለት ብሂልወት የሚለው ዘርዝሮ ብቻ እንጂ ሳይዘረዝር መውደቅ አይችልም ማለት ነው። ሳይዘረዝር መውደቅ አይችልም ማለት ነው። እንግዲህ እንደ ምሳሌ ስናየው ብሂል ዘጊዮርጊስ ይላል። ብሂልወቱ ለጊዮርጊስ ይላል። ይሄ ማለት ብሂሉ ለጊዮርጊስ አይልም ማለት ነው።
ብሂልወት ዘጊዮርጊስም አይልም ማለት ነው። ልብ በሉ። የመጀመሪያው ንዑስ አንቀጽ አይዘረዝርም። የሁለተኛው ንዑስ አንቀጽ ደግሞ ሳይዘረዝር አይገባም ማለት ነው። እንግዲህ እዩት። ያበባል ግን አጋጣሚ ከመጻሕፍት ሳይዘረዝርም ይገኛል። ከመጻሕፍት በአበው ቅኔም በሰፊው አለ። እንደየቤቱ ልዩነት አለው። ይህ ባለቃ ቡሩኬ ወልደ ቡሩክ ነው። ሌሎችም አገባባት ይህንን የሚከለክሉ አሉ። ነገር ግን አብዛኞቹ ሊቃውንት ከመጻሕፍትም ስለሚገኝ በሚል በተለይ አበው ይቀኙታል። በቅኔም ብልሽቱ እንደዚህ የጎላ ነው ተብሎ ሊወሰድ የሚችል አይደለም። እንግዲህ አንድ የተቀመጠች የስህተት አገላለጽ አለች እዚህ። በሊአ ንጉሥ ህብስተ ሲል ስለተገለጠበት ነው እንጂ ብሂል ዘጊዮርጊስ ሞተ አይልም ይለናል። ይህ አገላለጽ ስህተት ነው። ምክንያቱም ብሂል ዘጊዮርጊስ ሞተ ይባላል፣ የማይባል ብሂልወት ዘጊዮርጊስ ሞተ ነው። ስለዚህ አገላለጹ ምን በሚል ታስተካክሉታላችሁ? በሊኦተ ንጉሥ ህብስተ ሲል ስለተገለጠበት ነው እንጂ ብሂልወት ዘጊዮርጊስ ሞተ አይልም ነው። ወይም በራሱ ለማስረዳት በበሊ ብታስረዱት በሊኦተ ንጉሥ ህብስተ ሲል ስለተገለጠበት ነው እንጂ በሊኦት ዘጊዮርጊስ ህብስተ አይልም። በዚህ ነው መስተካከል ያለበት ማለት ነው። በዚህ ነው መስተካከል ያለበት። እንደየንን አሁን ደግሞ እስቲ በሌላ አካድን ነው እስቲ ለምሳሌ እንደው በላ ያነ ስለመጣ ሌላ ነገር ነው እስቲ ለምሳሌ ለን ስንጠቀም አይምሮቱ ለመጻፍ ተፈቀረ በኀበ ጴጥሮስ ልንል እንችላለን። መጻፍን ማወቁ በጴጥሮስ ዘንድ ተወደደ። አፍቀረ ጴጥሮስ አይምሮቶ ለመጻፍ። እንግዲህ አይምሮቱን ለመጻፍ ብለን ነበር። አሁንም አይምሮቶ ለመጻፍ ነው ያለ። አፍቀረ ጴጥሮስ አይምሮቶ ለመጻፍ መጻፍ ማወቁን ጴጥሮስ ምን አለ? ወደደ። አፍቀረ ጴጥሮስ አይምሮተ መጻፍ። አያችሁት? አፍቀረ ጴጥሮስ አይምሮተ መጻፍ። መጻፍ ማወቅን ጴጥሮስ ወደደ። ወይም ጴጥሮስ መጻፍ ማወቅን ምን አለ? ወደደ። መጻፍ ማወቅን ምን አለ? ወደደ። ኢተፈቅረ በሊኦቶ ለህብስት በኀበርሁ። አያችሁት? ኢተፈቅረ በሊኦቱ ለህብስት በኀበርሁ። በረሀብተኛ ዘንድ እንጀራ መብላት አልተወደደም። ኢተፈቅረ በሊኦቱ ለህብስት በኀበርሁ። በተራበ ሰው ዘንድ እንጀራ መብላት አልተወደደም። ፈቀደ ርሁብ በሊኦቶ ለህብስት። የተራበ እንጀራ መብላትን ወደደ። በሊአ ህብስት በሊኦተ ህብስት እያልን በዚህ መንገድ መውሰድ እንችላለን ማለት ነው። እንግዲህ ሳልስ ቅጽል በተመሳሳይ በዚህ መንገድ እያስገባን ማየት አለብን ማለት ነው። የመጨረሻውን ፊደል ምን እናደርግ? ግዕዝ እያደረግን ተናበው ወይንም በላያዥነት መውሰድ የግድ ይለናል ማለት ነው። በዚህ ልክ ነው። በተለይ ልብ ልንለው የሚገባ ከዚህ ላይ የመጀመሪያው ንዑስ አንቀጽና የሁለተኛው ንዑስ አንቀጽ እንዴት እንደሚገቡ ነው ትልቁ ነገር እሱ ነው። ጭብጡ ያለ እሱ ላይ ስለሆነ ከዚህ ላይ አንድ ሁላችንም ልብ ልንለው የሚገባ የብሂልና የብሂልወት ነገር በሁሉም ቤተ ጉባኤያት ቋሚ እንዳልሆነ ለምሳሌ በዋሸራ ሁለተኛው ንዑስ አንቀጽ ብሂልወት ያለው ዘርዝሮም ሳይዘረዝርም መግባት ይችላል። ስለዚህ ልዩነት ቢኖር የጉባኤያቸው ህግ እንደሆነ መረዳት መቻል አለብን ማለት ነው። ማለትም ካረባ ክርክር ነፃ ለመውጣት በሆነ ባልሆነ መከራከሩ አስፈላጊ ስላልሆነ ከዚህ ቀጥለን ምን ነው የምናየው? ግስ የማይነሳባቸው ቀለማት ስንት ናቸው? ሁለት። ማንና ማን? ካዕብና ሳልስ። መቃለቀ ከሀ እስከ ፐ ያለ ግስ በሙሉ በካዕብና በሳልስ መነሳት አይችልም በሚል መደምደም እንችላለን። በአምስቱ ግን ይነሱባቸዋል። ይሄ ማለት ምን ማለት ነው? ቀለማት ስንት ናቸው? 7። ከሰባቱ በሁለቱ ካልተነሳ ስንት ይቀሩናል? 5። በአምስቱ ይነሱባቸዋል ማለት ነው። ስለዚህ ማን ይቀሩን? ግዕዝ፣ ራብዕ፣ ሐመስ፣ ሳድስና ሳብ ናቸው። በግዕዝ ባረከ እንግዲህ ርዕስ ስለሆነ የባረከ ቤት በሙሉ፣ በሐመስ የሰየ ርዕስ ስለሆነ የሰሰየ ቤት በሙሉ፣ በሳድስ ከሄለ ያው በጌቴ ገሞራ ከሄለን ሳይሆን ጤረን ነው ርዕስ የሚያደርግ።
ያው ለውጥ የለውም አንድ ነው። ከሄለን የመሰለ በሙሉ በሳብ ጦመረ ጦመረን በንባብ የስታነቡ የጦመረ ቤት ቀዳማዩ ጠብቆም ላልቶ ይነበባል። ጦመረ ወይም ጦመረ ብትሉ ለውጥ የለውም። በሳብ ጦመረ። በዚህ ልክ ከነዚህ ውጭ ግስ አይነሳም ማለት ነው። በግዕዝ ቋንቋ መዝገበ ቃላት ከነዚህ ከአምስቱ ውጭ የግስ መነሻ መሆን የሚችል የለም ማለት ነው። የለም ማለት ነው። እንግዲህ ግስ የማይነሳባቸው ቀለማትም ሲያስረዳ ለምሳሌ ማንኛውም ሰው ወጣኔ ሊረዳው የሚችለው ሆረቲሃ ይላል እንጂ ሆረቲሃ አይልም። ይሄ ነው በቃ አብዛኛው የተለመደ የሚታወቅ ይሄ ነው። ሆረቲሃ ይላል እንጂ ሆረቲሃ አይልም። እንግዲህ እዚህም ማስረጃ ተብሎ የሚቀመጠው ነው። ሌላው በነባር ሲሆን ግን ኢ ትገኛለች። ኢ ትገኛለች። ልብ በሉ ኢ ትገኛለች ስላልን ግን ኢ መድረሻዋም ሳልስ ነው፣ መነሻዋም ሳልስ ነው። ያ ማለት ነባርን ከነዚህ አምጥተን የምንመድበው ከሆነ የግስ መድረሻ ቀለማት ወደሚለው ስንመጣ ደግሞ የግስ መድረሻ ቀለማት ሁለት ናቸው ስለምንል ያም ግዕዝና ሐመስ ናቸው ስለምንል በሳልስም ሊደርስብን ነው። ሌሎችንም አናቅጽ ስናይ ነባር አናቅጽን ካመጣናቸው በሳብም ሊደርስብን ነው። ቦሚልም ሊገኝ ይችላል። አያችሁት? አኮሚል ሊገኝ ይችላል። ስለዚህ ያኛው ሌላ ህግና ሌላ ጉዳይ ስለሆነ የኢን ጉዳይ ከዚህ መተንተኑ አስፈላጊም አይደለም። ነገር ግን ማሳየት የተፈለገው በነባር ጊዜ ግን የህግ ሊፈርስ እንደሚችል ለማሳየት ነው የተፈለገው። በነባር ጊዜ ይህ ህግ ሊፈርስ እንደሚችል ለማሳየት ነው የተፈለገው። ሌላው የግስ መድረሻዎች ስንት ናቸው ለሚለው የግስ መድረሻዎች አሁን ስንት ናቸው? ሁለት። እነሱ ምንና ምን? ግዕዝና ሐመስ። እንግዲህ ግዕዝ የምንለው ከሀ እስከ ፐ ድረስ ያሉ ግሶችን ሲሆን ሐመስ ግን አንድ ይቤ ብቻ ነው። ይቤ ይሄ እንግዲህ የዋድላ አገባብ በሰፊው ይሄን ነው የሚተነተን እና የይቤን ጉዳይ በሰፊው ነው ካል የይቤን ጉዳይ ዝጋ ነው ካል አሁን ይቤማ ነባር አንቀጽ አይደለምን ቢሉ ቀዳማዩን ካላዩን ዘንዱን ትእዛዙን ዞ ስለተገኘ ነው ያን ነው ምን ተነተን አይደለ? ነገር ግን ይቤ በጣም የተለየ ጸብ ያለው ይቤን በተመለከተ ሰፊ ክርክር ይካሄዳል። ሰፊ ክርክር እንደውም ይቤን ሊቃውንት ምንድነው የሚሉት? ቅርባዳሪ ይሉታል። ቅርባዳሪ ይሉታል። ቅርባዳሪ ማለት ምን ማለት ነው? ከንትን በኋላ የማይሄድ ማለት ነው። አያችሁት? ከውስጠ ዘው እናውጣው፣ ሳልስ ቅጽሉን እናውጣው፣ ሳቢስ ዘው እናውጣው ብትሉት ይቤ የለውም። ነገር ግን አስቡት ይቤ አለቃ ኪዳነ ወልድ ቤለ ያለው ግስ ካለ አይኖ ነው የሚሉ ይቤ ይበላል ምንልኛ ነገር ግን ቤለ ይቤ ይበል በዚህ መንገድ ያረቡታል አለቃ ኪዳነ ወልድ። ስለዚህ ሌላ ጉዳይ ሊሆን ነው ማለት ነው። የምትወስዱት ግን ምንድነው? የግስ መነሻዎች ሁለት መሆናቸውን እንደው ተራ ግስ ከ እስከ ፐ ግስ ያለ ግስ በሙሉ በግዕዝ እንደሚደርስ ይቤን ግን ከነባር አንቀጽ መድበነው ዘንድና ትእዛዝ ካላይ ይዞ ስለተገኘ ከዚህኛው አምጥተን ቆጥረን በሐመስ ይቤ እንደሚገኝ አል እንጂ የይቤ ጉዳይ ይቤ በክርክር የተሞላና በሁሉም ሊቃውንት ዘንድ ስምምነት የሌለው መሆኑን አስቸጋሪ ግስ መሆኑን አለቃ ኪዳነ ወልድ ሲጀመር ካላይ ግስ ነው እንጂ የነባር አንቀጽ አይደለም ይላሉ። ለዚህ ማስረጃ ለምሳሌ ይቤ የምትለዋ ስርወ ቀለም ሆና ነው የምትገኘው። የስርወ ቀለም ፓርት ናት። ስርወ ቀለም ናት። ቤለ ብሎ ይቤ ሲል ይህን ስርወ ቀለም አውጥቶ ነው ካላይ ላይ ነው ደግሞ ስርወ ቀለም የሚገባ። ስለዚህ ይቤ ብሎ ይላል ነው እንጂ አላይልም ነው እያሉንም ያለ እና የይቤን ጉዳይ በዚህ ያዙ። ከዚህ ሲቀጥል የግስ መነሻዎች ካየን የግስ መድረሻዎችን ካየን
የግስ መነሻዎች ላይ አንድ ትልቅ ነገር አለ። የግስ መነሻዎች ዋናው ዘማቹ ግስ ነው እንጂ ዘሮቻቸው ግን በካይብም በሳልስም ሊነሱ እንደሚችሉ መውሰድ አለብን። ለምሳሌ በአደ ለየ ብሎ ቡአዴ ጥሬ ዘሩ በካይብ ይነሳል። ሆበረ ብሎ ሆባሬ፣ ባረከ ብሎ ቡራኬ፣ ቆመ ብሎ ቁመት። ይሄ በካይብ በሳልስ ደግሞ ብዙ እናገኛለን። በተለይ የሲመን ቤት ሳቢ ዘሩ ሙሉ እንደዛ ነው። ሲመ ብሎ ሲመት፣ ሜጠ ብሎ ሚጠት። በቀላሉ ለመረዳት የቆመ ቤት ሳቢ ዘሩ በካይብ ነው። የሲመ ቤት ሳቢ ዘሩ በሳልስ ነው። ይህን ስንል ቆመና ሲመ የቀተለ ቤቶች አይደሉም፣ ሰራዊቶች አይደሉም እያልን አይደለም። ነገር ግን ከፊደል ቅርጻቸው አንጻር ቆመን የመሰለና ሲመን የመሰለ እያልን ነው። እንግዲህ የግስ መድረሻዎች ላይ ሁለት ናቸው ብለን ግዕዝና ምስካል የኢቬን ጉዳይን በዚህ ልክ ከተናገርነው ግዕዝ የሚያሻግራቸው ነገሮች አሉ። ግዕዝ ወደ ካይብ፣ ወደ ሳልስ፣ ወደ ሳድስና ወደ ሳብ ያሻግራል። ወደ ካይብ ሲያሻግር ለምሳሌ የወግሶች ሀለወ ይሄሉ፣ ወደ ሳልስስ ረእየ ይርኤይ፣ ወደ ሳድስ ይሄ ማንኛው ሌላው ግስ በሙሉ ማለት ነው። ቀተለ ይቀትል የማለት ከወና ከየግስ ውጭ አለ። ወደ ሳብ የወግስ በብዛት በተደራጊ ጊዜ የተደራጊ ጸባይ ያለው በተ የሚጀምር እንደዛ ይሄዳል። ተሰፎ ብሎ ይሰፎ ይላል እና ይብየም እንደዚህ ልን ከአብዥ ቀለማት አምጥቶ ወደ ሳድስ ያሻግራል እና ይብየ ይብል አያችሁት። ያ ማለት ይብየ የምትለው ላይ ቤለ ካላል ግሱን ይወትማ በደንብ አድርጋችሁ ይብል የምትለው የመጨረሻዋ ልክ የት መጣች ወደሚል ይሰዳል። ከየት መጣች ወደሚል ይሰዳል። ስለዚህ ያለቃ ኪዳነ ወልድ ቤለ የሚለው በጣም 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 ሰፊ አሳማኝ ምክንያት አለው እና ስሙ ምን ይባላል? ይብየ ነባር አንቀጽ ይባላል ማለት ነው። ነባር አንቀጽ ይባላል ማለት ነው እና ይብየ እንግዲህ ሩቅ የማይሄድ ነው፣ ደካማ ነው። በዚህም የተነሳ ቅርባዳሪ ይሉታል ሊቃውንት፣ ቅርባዳሪ ይሉታል። የይብየ ቀዳሚ አንቀጽ ቤለ እንደሆነ አለቃ ኪዳነ ወልድ በሰፊው ጽፏል። ይህም ቤለ ይብየ ይበል በይል ወት ብሎ ማለት ነው። ለዛሬው በዚህ ይብቃንና በቀጣይ በየ የሚነሱ ግሶች ሶስት ናቸው የሚለውን ወደ ሶስተኛ ጉባኤ እንሸጋገራለን ማለት ነው። አነሳስቶ ያስጀመረን አስጀምሮ ያስፈጸመን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ወስብሐት ለእግዚአብሔር። ይቆየን።